አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ድንግሎች እበላ ነበር። ሰላም ራስሽ ማስተካከል። እቺ ልጅ ማናት? ኪያ ሄለንም ሰው አመሰግናለሁ። ሄለንም ሰው ወንድ ነው። ምንድነው ስሙ? ሙኒት ከ5 ዓመት ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ቀን። ወንዶች ጤናማና ደስተኛ እንዲሆኑ ቢያንስ ከሚስቶቻቸው 2 ቀን ተለይተው ከወንድ ጓደኞቻቸው ጋር መዝናናት እንዳለባቸው አንድ ጥናት አመላክቷል። ወንዶች ጤናማና ደስተኛ እንዲሆኑ ቢያንስ ከሚስቶቻቸው ጋር 2 ቀን ተለይተው ከ3 ወይም ከ4 ጓደኛቸው ጋር 1-2 በማለት ወይም ፊልም በማየት ራሳቸውን ማዝናናት እንዳለባቸው ቢሆንማ ደስ ይለን ነበር እኮ ማለት በቃ ወንዱ ከሚስቱ ተለይቶ ሄዶ 2 ቀን አይደለም 3 ቀንም ከጓደኞቹ ጋር ሄዶ ቢዝናና እኮ በጣም ደስ የሚል ነገር ነው። ነገር ግን ነገሩ የሚመጣው ከኋላ ነው። ቤተሰቦች አሁን የትኛው ያበሻ ወንድም እንደው ሚስት ነች ፈቅዳ 2 ቀን ከኔ ተለይተ ሄደ ከጓደኞች ጋር እስቲ ኢንጆይ አድርገና ምትል የትኛዋ ነች? እንዲህ ምትል ካለች እኔ በጣም ነው የሚገርመኝ። ነገር ግን ይሄን የሚያደርግ ወንድ ራሱ ቢኖር እኔ በእርግጠኝነት ሚስቱ አሲድ ወይ የሆነ ኬሚካል ነገር ይዛ ሄዳ በእርግጠኝነት የቱን ላርግልህ እንደምትለው እርግጠኛ ነኝ። ለማንኛውም ይሄን ነገር ግን ሚስቶች ይሄን ቪዲዮ እያያችሁ ከሆነ እናንተ ብትሆኑ ለባሎቻችሁ 2 ቀንና 3 ቀን ትፈቅዳላችሁ ወይ? እስቲ ኮሜንት ላይ አስቀምጡልኝ። ፍሬሽ ኮርነር ነው ይሄ እንግዲህ አንዱ ነው ፖስት ያደረገው። እኔ በነገራችን ላይ ኢትዮጵያ ውስጥ ያለው የኑሮ ሁኔታ ታውት በቃ ጭራሽ ማለት ማትገምቱት አይነት ነው። ነገር ግን ይሄ እንግዲህ የሆነ ፍሩት ነው ካልተሳሳትኩ፣ ምን የሚባል ፍሩት ነው ስሙን የምታውቁ ካላችሁ አስቀምጡልኝ። ዋጋውን እያያችሁት ነው 3589 ብር ይላል። እኔ አላቅም ኑሮ ውድነት በዚህ ያለ ይባላል። ነገር ግን ሰው ደግሞ እያወጣ እንደዚህ ይገዛልና እኔ አላቅም ብቻ ማለት ፍሬሽ ኮርነሮች እንግዲህ ጥሩ አገልግሎት ይሰጣሉ። ነገር ግን ሰሞኑን ደግሞ በሶሻል ሚዲያ ላይ የዋጋ ጭማሪያቸው በጣም እያስደነገጠ ነው የሚገኘው። አላቅም ብቻ እስቲ የዛ ተጠቃሚ የሆናችሁ ሰዎች ካላችሁ እውነት ነው ወይ ዋጋው ኮሜንት ላይ ጻፉልኝ። የበኩር ልጅ ይወስድባል። አብዛኛው ሰው ካየው የበኩር ልጁ ታማሚ ነው። የሆነ ቤት የሆነ ባለ ሀብት ቤት የሆነ ሰው ታሟል። መንፈስ ተዋርሶ አንዳንዱ በአጋጣሚ ታሞበት ሊሆን ይችላል። ግን አብዛኛው ግን ያውቀዋል። ይሄ ምንም የሚታወቅ ልጁን የሚገብሩ በጣም ብዙ ወላጆች አሉ። ከዛ በኋላ ቃል ኪዳኑ ያስቀጥላል። ባለ ሀብት ይሆናል፣ ባለ ጸጋ ይሆናል። ከዛ ስኬታማ ከሆነ በኋላ ህንፃ ምናምን ነገር ኖሩት ልጁ የልጁ ነገር ይጸጽተዋል፣ ያንቀጠቅጠዋል። ያን ለመርሳት የማያደርገው ነገር የለም። መጠጥ ውስጥ ይገባል። እሱ ብቻ አይደለም፣ ቤተሰብ ውስጥ ያሉ ልጆች በሙሉ ገንዘቡን ልጁ የተናገረው ነገር ሙሉ ለሙሉ እውነት ነው። ይኸውላችሁ ባለሀብት የሚሆኑ ሰዎች አንዳንዶቹ ጥረው ምናምን ትልቅ ደረጃ የሚደርሱ ባለሀብቶች እንዳሉ የምናውቀው ነው። ነገር ግን አብዛኞቹ በሚባል ደረጃ ደግሞ ለፍተው ወጥተው ሳይሆን እዛ ደረጃ ላይ ደረሱት ዋጋ ከፍለው ነው። ዋጋ ሲከፍሉ በድካም ሳይሆን ከመጥፎ መንፈስ ጋር እንግዲህ ግንኙነት አድርገው ልጆቻቸው ሊሆን ይችላል ወይ ደግሞ አካላቸውን ወይም ጤናቸውን ገብረው ነው። ለዛ ነው አብዛኞቹ በሚባሉ ደረጃ ሲጣጡ ወይን ደና መኪና ሲነዱ ታያላችሁ። ነገር ግን ሰላም በውስጣቸው የሌለውና እኔ እንደዚህ አይነት ሀብት ይቅርብኝ ሆነን ለመናገር የምሬ ነው የምላችሁ። ሰው የፈለገ ለምን ቆሎ አይበላም። ነገር ግን እንደዚህ አይነት ሀብት መቼም አልፈልግም። ከእግዚአብሔር የሚያለያየኝን መንገድ መቼም መምረጥ የለብኝምና አብዛኞቹ የባለ ሀብቶች ህይወት በነገራችን ላይ እንደዚህ ነው። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ድንግሎች እበላ ነበር። ሰላም ራስሽ ማስተካከል። ኪያ እድሜ ስንት ነው? 16 አዲስ አበባ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። ሬት ማለት የሚቀበው ነው። ኮሜንት ላይ እድሜዋን ገምቱ እናንተ እና ውበቷን ከ10 ሬት አድርጉላት። 2018 ላይ በነገራችን ላይ የማንሰማው ነገር የለም። እኔ ወንድ ልጅ ሆኖ ቢሆን እሻው ለምሳሌ የሆነ አጋጣሚ ተሰጥቶ ማድረግ ብቻል ተብሎ እንደው ብዙ ድንግሎችን በበላ ቢል በቃ ወንድ ነው ተላላችሁ። ነገር ግን ልክ አይደለም። ሴት ሆና ወንድ ብትሆኝ ምን ማድረግ ያስደስትሻል ስትባል እንግዲህ ድንግል ወስዳለሁ ከምትል ሴት ከመስማት ውጪ የመጨረሻው ዘመን መረቱን በምንድን ነው የምታውቁት? ከዚህ ውጪ ምንም እኮ ማሳያ የለንም። እና ደግሞ ድፍረቷ በቃ ከ10 መቶ አለች። እኔ ሬት ሲል ማለት ነው የገመትኩት የፊት የሚቀባው ሬት አለ እሱ ነበር ይመስልኝና ማታ እንቅልፌን አልተኛውም። አይኔ ፈጦ ነው ያደርኩት እና
በነገራችን ላይ ሄለን የምትባለው ወንድ ነች እየተባለ ሰምታችኋል። ሁላችሁም ታውቋታላችሁ ብዬ ተስፋ አደርጋለሁ። እቺ ልጅ ማናት? እቺ ልጅ ማናት? ሄለንም ሰው አመሰግናለሁ። ሄለንም ሰው ወንድ ነው ጋይስ። አባቴ ሙት ክርስቶስን ማታ አልተኛውም። እኔ በቃ ንስሐ አባቴ ጋር ራሱ ደውልኩ። ንስሐ መግባት እፈልጋለሁ ብዬ ጠዋት ቪዲዮ ሰርቼ ነበር። ለቀለድኩት ራሱ ተሳስቼ አፈቀርኩ እሷን ላልኩት ራሱ ሸመቀቀኝ። ወንድ ነው ክርስቶስን ወንድ ነው። ኤቪደንስ አለ። የቴሌግራም እንትኔን ሊንኬን ኢንስታግራም ላይ አሁን ቶሎ ብዬ እንትን ልበልላችሁ። ከዛ ጆይን በሉ እሺ። ከዛ እየገባችሁ ቴሌግራም ውስጥ እዩ ኤቪደንስ። ቆይ ማለት እኔ አልገባኝም፣ ግን የኔ ጥያቄ አለኝ። አንደኛ እንግዲህ ቴሌግራም ላይ ተለቆ የነበሩት ቪዲዮዎቿን ያየ ሰው በአጋጣሚ ካለ ወይም ደግሞ ቲክታክ ላይ ተለቆ ልጅቷ ጡት አላት ምናምን እንዲሁም ደግሞ በቃ ሰውነቷ የሚያሳይ ነገር ታይቷል። ሶ ያ ምን ሰርጀሪ ያሰርታው ነው ወይስ ደግሞ ምንድነው? ማለት ፎቶሾፕ ነው ወይም ደግሞ ቪዲዮ ኤዲቲንግ ነው አትሉት? ምክንያቱም ኤዲቲንግ እኛ ምን ሰራለን እናውቃለን፣ ኤዲት የተደረገና ያልተደረገ። በዚህ ደረጃ ግን አይደለም። ልጅቷ ብዙ ነገር ራሱ ወደ ውስጧ እየከተተች እኮ አይተናል አይደለ? ቲክታክ ላይም ተለቆ ምናምን። ሶ ታዲያ ያ ውሸት ነው ወይ ነው? ሲቀጥል እኔ እንጃ አላውቅም። እኔ ግን እንደሚመስለኝ ከሆነ ማለት ድንገት ተጣልተው እንዳይሆን ማለት ከሱ ጋር ተጣልተው ምናምን እንዳይሆን እንጂ ይሄ ለማመን በጣም ከባድ ነገር ነው። ባታሳይ ሰውነቷን አዎ ልናምን እንችላለን። ነገር ግን እኔ አላቅም። ብቻ ለማንኛውም ከጎን እያያችሁ እንዳላችሁ ተስፋ አረጋለሁ። እናንተ ደግሞ ይሁትና እስቲ ምንድነው የምር ወንድ ነች ወይስ ደግሞ ሴት ነች? ወንድ ሆና ከሆነ የምር ነው በጣም ነው ማዝነው። ያን ሁሉ ወንድ ሲጃጃል እንዳልነበር ምን እንደሚሰማቸው አስቡ። 21 ዓመቴ ነው አላለችም? ድፍረት ባባ ማለት እስቲ 21 ዓመቴ ነው እና እሺ ያላችሁ ምርመራ ይላል ከተዘጋው ዶሴ። እሺ ከፈተው። አዩ ነው ስሟ። አዩ ተበላለም ነው አዩ ግርማ። አሁን እቺ የመንግስት ያለ ማለት አሁን በ16 ዓመቷ ነው ያንን ዘፈን ያወጣችው። አይ ምንድነው ስሙ? ሙኒት ከ5 ዓመት ምን ነበር ፌብሩዋሪ ላይ ያለው ድንግልና ድጋሚ ሰርታ ቫለንታይን ዴይ የፍቅረኛሞች ቀን። ገምቺ ለባለቤቴ ምን ጊፍት እንደሰጠው እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ከረባት ቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደ ኋላ በወስደው አልኩና በውስጥ ጽፈልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም፣ ሙስሊም ወንድ ወርቅ አይለብስም። ዘጋሁት እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን መሰረት ተጀመረ ይላል ቤተሰብ። እሺ በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው ለምትዩ ግን የቻው በቃ እሺ ማሪ እመጣለሁ በኋላ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም ሪዝናብል ነው። ስታስቢው ከሚኖር
እንግዲህ እንዳያችሁት ነው ጸጉር ሲተከል አይተናል፣ ጥርስ ሲተከል አይተናል፣ ምናምን ሲሰሩ ነበር። አሁን ደግሞ ድንግልና እየተሰራ ይገኛል እና ድንግልና ካሰሩ ሰዎች መካከል ደግሞ አንደኛው አንቺ የት ነች ለባሏ እንግዲህ ሽቶ ሰጠውት ካልሲ ሰጠውት ምናምን በቃ አላበቃኝ ያ ነገር ልቤን በቃ አልሞላልኝም ብላ በክፉ ሐሳብ ተነሳስታ ብንበላ ብላ ሄዳ ድንግልናዋን አሰርታ ድጋሚ መታለችና እንዴት ነው ግን ያን ድንግልና የሚሆነው? ሰው ሰራሽ ስለሆነ አይከብደውም ለመግባት ያስቸግረው ይሁን አላውቅም። እና እንደዛኛው ድንግልና ይሄኛው የሚመች ይሆን አይመች ይሆን እንግዲህ የሚያውቀው ባሏ ነው። ለማንኛውም ግን የምንሰማው ነገር በጣም የሚያስገርም ነውና ስለዚህ ከዚህ በኋላ እንግዲህ ድንግል ሴት ነች ብሎ አንድ ሰው ሲያገባ ላብራቶሪ ይዟል ሊሄድ ነው ማለት ነው። ላብራቶሪ ይዟት ሄዶ የተፈጥሮ ነው ወይስ ሰው ሰራሽ ነው ሊለው ማለት ነው። አይ መድኃኒዓለም ምን እያደረጉ ነው? እሺ ሀገራማን ነው ብዬ ቤተሰብ ዋው ቲክቶክ ላይ ሰው ማለት ምንድን ነው የሚጨበጨበው ብያለሁ። ከታችም እየተጨበጨበ ነው። ምን እያደረጉ እንደሆነ ግን ገብቷችኋል? ቤተሰብ እስከ 18 ዓመት በታች ሆናችሁ ካላችሁ አይናችሁን ያዙ። ከዛ በላይ ላላችሁ ግን እነዚህ ሰዎች እንግዲህ በአይነ ስጋ እየተገናኙ ነው፣ ባለትዳሮች ናቸውና በቃ የጫጉላ ማለት ነው። ግን ከባዱ ፓርት ምን እንደሆነ ታውቃላችሁ? በዚህ ሁኔታ ውስጥ እንዴት ነው ስሜቱ ሊመጣላቸው የሚችለው? አሁን ከዚህ ውስጥ ቢጓጉስ እንዲሁ በቃ እሱን ባገኘው ምትል ብትኖርስ? መሳሳት ማለት እኮ ነው ይራሱ በቃ ተሳስቶ ማሳሳትና ለማንኛውም ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበር። በእነዚህ ፈታ ዘና እንዳላችሁ ተስፋ አረጋለሁ። ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ቻናላችንን ደግሞ ሰብስክራይብ በማድረግ ሞቅ እናድርገው። ያላችሁን ሐሳብና አስተያየት ሁሉ አስቀምጡልኝ። በቀጣይ ቪዲዮ እስከማገኛችሁ ተናፍቁኛላችሁ። ሰላም ቆዩልኝ።